እንግዲህ በስክሪኑ ላይ የምትመለከቱት በሁሉም አንድሮይድ ስልኮች የሚገኝ በጣም አሪፍና ጠቃሚ የሆነ ሴቲንግ የያዘ ነው ማለት ነው ጋይስ። እንግዲህ ይህ ሴቲንግ ለምንድን ነው የሚጠቅመው ብለን ስናየው ይህ የስልካችንን ምስቅልቅል ከሚያወጡ ሴቲንጎች ዋና ዋናዎቹ ናቸው። እነዚህ ተመርጠው የተቀመጡ ማለት ነው ጋይስ። በተለይ አንዱ በጣም የስልካችንን ምስቅልቅል ከሚያወጡት አንዱ ነው ማለት ነው። እንግዲህ በጣም ማንኛውም ማብራት ማንኛውም ማጥፋት እንዳለብን ማንኛውም ማጥፋት እንደሌለብን ማብራት እንደሌለብን እናውቅም ማለት ነው ጋይስ። እንግዲህ የዛሬ ቪዲዮ በዚህ ርዕስ እንደርሳለን ማለት ነው። ዋናው ርዕሳችን ግን ዋና የመጣንበት ርዕሳችን ግን ምንድን ነው ማለት ነው? ከዚህ ሴቲንግ ውስጥ አውቶ ፋክተሪ በሚለው ነው እንጀምር። ወደ ቪዲዮ እንግዲህ ያው ከወደ መጀመሪያ ጀምራ ስንገባ ማለት ነው። መጀመሪያ ሴቲንግ አፕሊኬሽን ጋር እንገባለን። ያው የት እንደሚገኝ ሳያሳየኋችሁ ማለት ነው ጋይስ። እንግዲህ እንደገባን ሎክ ስክሪን የሚል ያው እንደ የስልኩ እንትን ሊለያይብን ይችላል። ሎክ ስክሪን የሚል የሴቲንግ እንፈልጋለን። እሱን አንድ ጊዜ ክሊክ አድርገን እንገባለን። ከዛ ደግሞ እዚህ ጋር ስክሪን ሎክ ታይፕ ስማርት ሎክ ሴኪሪቲ ሎክ ሴቲንግ የሚል አለ። እንግዲህ እኛ የምንመርጠው የቱን ነው? ሴኪር ሎክ ሴቲንግስ የሚለው ነው። እሱን አንድ ጊዜ ክሊክ እናደርጋለን። ከዛ እዚህ ጋር ፓተር የጠይቃን ፓተራቸውን ተካፍታላቸውን ካፍተን እዚህ ጋር ይገኛሉ ማለት ነው አፕሊኬሽኖቹ ያችሁ። እሺ ያው በመጀመሪያ ደግሞ የምናየው ምኑን ነው? እዚህ ጋር አውቶ ሎክ ዌል ስክሪን ተርን ኦፍ ሎክ ኢንስታንትሊ ዊዝ ሳይድ ኬን አውቶ ፋክተሪ ሪሲት ነው። ዋናው ጉዳይ እንግዲህ አውቶ ፋክተሪ ሪሲት እንደሆነ ነግሬያችኋለሁ። እሺ እንጀምር። በመጀመሪያ ይሄ ነው እንግዲህ ይህ ምንድን ነው? 5 ሰከንድ 15 ሰከንድ 30 ሚኒት ምናምን የሚለው ምንድን ነው? ስልካችሁን ጎኑን አንድ ጊዜ ጠቅ አድርጋችሁ ዝግት ስታደርጉት ቶሎ ፓተር ያምጣ ወይስ ደግሞ ቆይቶ 5 ሰከንድ 15 ሰከንድ 10 ሰከንድ 10 ሚኒት 30 ሚኒት ቆይቶ ያምጣ የሚለውን ሰዓት ገደብ አድርጎበት ነው የሚለው። እንግዲህ ገደብ የምናደርገው ለምሳሌ 30 ሚኒት ካደረጋችሁት ስልካችሁን የሆነ ቦታ አስቀምጣችሁት ቶሎ የሆነ ሰው አግኝቶ የሆነ መረጃ ማለት ለደህንነታችሁ ሲባል ነው ማለት እናንተን እስር ቤት ሊያስገባ የሚችል ቪዲዮ ሊኖራችሁ ይችላል። እሱን እንዳያገኝ ያደረገዋን ቶሎ አሁን ይሄ ምን ላይ ቢሆን ነው የተመረጠ የሚሆነው? ኢሚዲሌቲ የሚለው ጋር ከሆነ እዚህ ጋር 5 ሰከንድ ማድረግ ፈልጋችሁ ቢያንስ 5 ሰከንድ ይሻላል። ግን 5 ሰከንድ 15 ሰከንድ ይሻላል። 30 ሰከንድ ይሻላል ከ1 ደቂቃ ከ2 ደቂቃ። ግን ምንድን ቢሆን ነው ኢሚዲሌቲ ቢሆን ይመረጣል ማለት ነው። ጋይስ ምርጫ የእናንተ ነው። አስቡበት። ምርጫ የእናንተ። እሺ ሁለተኛ ደግሞ የምናየው ይሄ የሁለተኛው ተውት ማለት ተወሰዳችሁ እንትን ብትለው ታሪክ ነው እኮ ጎኑን ጠቅስ ታደረጉት። አንተን ይሄን ካበራችሁት ጎኑን አንድ ጊዜ ጠቅስ ታደርጉት ፓተርን ይምጣ አይምጣ ነው ማለት ይሄኛው ጋር አንድ ነው ብዬ ነው። ፓተር ይምጣ አይምጣ ወይ ነው። ካጠፋችሁት ደግሞ ጭራሽ አይመጣም ጎኑን ጠቅስ ታደርጉት ነው። የእናንተ ምርጫ ነው። እሺ አሁን በሶስተኛው ነው ዋነኛው ምክንያት ስንሄድ ወደ ዋነኛው ምክንያት ሄደናል። ጋይስ እንግዲህ ሶስተኛው እና ዋነኛው ምክንያት አውቶ ፋክተሪ ሪሲት ማለት አፍተር 50 ሪኮሬት አቴምፕትስ ቱ አላው ዩር ፎን
it will be reset to factor default settings and all data will be erased including files and downloads apps ዳውንሎድ ያደረጋቸው አፕ ፋይሉ ምኑም አንድ ጊዜ ወጭ የሚያደርግ ነው። ለምን በውኝ ይህን ካበራችሁት በተለይ ውጫጭ ከሚበዛበት ቤት ማለት ህፃን ከሚበዛበት ቤት ተዘግቶ በተቀመጠበት ሰዓት ፓተርኑን አያውቁት ሲነካኩት ወይም ደግሞ ያደርገውን አንድ ሌባ ፓተርኑን ደጋግሞ መሞክሩ አይቀርም። ከዛ ስልኩ ትንሽ እንደደጋገሙ ሆጫል። ይሄ ከበራ ማለት ነው። ይሄ ካልበራ ግን በጣም ብዙ እንትን ማለት ነው። እንግዲህ የእናንተ ማለት ብዙ መረጃ አሁን ሲበራም ጥቅምም አለው ጉዳትም አለው። ሲጠፋም ጥቅምም አለው ጉዳትም አለው። እስኪ እያንዳንዳቸው ነይ ጋይስ። ሲበራ አሁን እንደዚህ አድርጌ አብርቼ ተጎት አድርገው ሲበራ ምንድን ነው ጥቅሙ ስንል ካበራ ነው። ለምሳሌ አንድ በቀላል አድርገን ነው ፓተርናችንን ጥቅሙ ማለት ነው። ሲሞካከር ድንገት ይከፍተዋል። ከዛ በጣም ከባድ መረጃ ካለን እያየዋል ማለት ነው። ለአደጋ ያጋልጠናል ማለት እንዲያው ደግሞ ጉዳቱ ደግሞ እኛ ራሳችን ይዘነው ወይም ህፃን ከቤት ሆኖ እንትን ማለት ጉዳቱ ደግሞ አንድ ህፃን ከቤት ኖሮ ማለት ብዙ ህፃንም ሊሆን ይችላል ከቤት ኖሮ ፓተርኑን የማያውቀው ነው ጽፎ ሲነካካው ቶሎ የመቃጠል ባህሪ ያለው ይሄም ጉዳት አለው። ያችሁት ጥቅምም ጉዳትም አለው። ሲጠፋ ደግሞ ጠቅሞ ያን ሌባ እንትን እንዳያደርገው ይላል ማለት ነው። ምርጫው እናንተ ነው። እኔ ግን እመመክራችሁ ብታጠፉት ነው። ምክንያቱም ብዙ ጊዜ ማለት ነው እዚህ ጋር ስልክ ጋር ብዙ ጊዜ ጠቃሚ ነገር ላይ ታስቀምጡ ይችላል። ከዛ ላይ ደግሞ የሚያሰጋው ብዙ ጊዜ ከቤት ህፃናቶች ስለሚነካኩት ነው በሚል ነው። ምርጫው እናንተ ነው። ጋይስ በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የደወል ምልክቱን መጫን እንዳትረሱ፣ ላይክ ሸር እንዳትረሱ። ደህና ሁኑልኝ።